እባክህን ቆይ አጥፋው አንድ ጊዜ ይርኩት እኔ የረሳሁት ዕቃ ነበር። ሰላም ነው? ደህና ነው ጎረምሳችን? ጎረም ሰላም ነሽ? አለን ሁሉ ሰላም አለን እግዚአብሔር ይመስገን። እኔ ልደበድባት ወይ ልበጠብጣት አይደለም ይርኩት እንዴ አሰበስብም እንዴ ቃህን። ሰላም ሰላም ያለም የዩቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። እዚህ ቀን እዚህ ችለን ደርሰናል። እግዚአብሔር የተመሰገነ ይሁን አለው። እንግዲህ ደግሞ ዛሬ ደግሞ አልቅበት ቀጥሮኛል። ምን ሊለኝ እንደሆነ አላውቅም። እስቲ አብረን የምንሰማው አብረን የምናየው ይሆናል። ዘመዶቼ፣ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ያው በርዶኝ እንግዲህ ዝናብ ደብድቦኝ ክረምት እንደመሆኑ መጠን ሻይ እየጠጣ ነው። ሻይ እንጠጣ። እሺ ቀሽር ነው በጣም የክረምት ሻይ ማለት ነው። ያው እንዳያችሁት በባለፈው ያደረገው ልክ አይደለም እና ደግሞ እሱም ሳያንሰው እንደገና ደግሞ መጥቷል። ምን ያደርግ እንደቀጠረኝ አላውቅም። ማግኘት እፈልጋለሁ። በጣም ጨቅጭቆኝ ነው። እኔ በቃ ከዚህ በኋላ ሰውን ሁሉ አላገኝም ብዬ ወስኜ ቤቴ ተቀምጫለሁ። ግን ካላገኘሁሽ በፍጹም ሞቼ እገኛለሁ ብሎ በሰው በምንም አስደውሎ ነው የጨቀጨቀኝና እስቲ ያ እንግዲህ እንጃ ድርጊቱ ሁሉ አላማረኝምና ለምን እንደቀጠረኝ ደግሞ ልስማው ብዬ ነው የመጣሁት ዛሬ ማለት ነው። እና ተመልካቾቼ ሻይ እንጠጣ ብያለሁ። እንዴት ነህ? ሰላም ነው? ደህና ነው ጎረምሳችን? ጎረምሳሽ መቼም ታውቂያለሽ፣ እኛ ወንዶች መቼም ጠንካራ እንደሆን ታውቂያለሽ። ቆየሁብሽ እንዴ? በጣም አስጠበቅኩሽ። ቀላል አስጠበቅኩ። መንገዱ ክራውድ እኮ ነው እንዴ? አስቸጋሪ ነው ዛሬው። ዛሬ እንግዲህ አንዳንድ ጊዜ እንደዚህ ያደርገዋል። አዎ ምን ታደርጊ? እና እንዴት ነህ? ሰላም ነሽ? አለን ሁሉ ሰላም አለን እግዚአብሔር ይመስገን። ባለቤትህ ልጅህ ደህና ናችሁ? እንዴ ሁሉንም እስከ ቤተሰብ እኮ መጠየቅ ግድ ይለናል። ቤተሰብ ከጠየቅሽን ቤተሰቦች ደህና ናቸው እግዚአብሔር ይመስገን። ስለሌላው ግን አይመለከተኝም። ዛሬ አልቅበት፣ እውነትም ስምህ አልቅበት ነው። ዛሬ ደግሞ ለምን ቀጠርከኝ? ውጭ ተብዬ ወጥቼ የለ እንዴ ከቤት ህይወታችንን አትበጥብጭ ተብዬ የለ እንዴ? አዎ እስቲ ምን መሰለሽ አለምዬ፣ ዛሬ ለብርቱ ጉዳይ ነበር የፈለኩሽ እና በጣም ከባድ ነው። በጣም ለህይወትም አስቸጋሪ ስለሆነ በጣም ለህይወትም ከባድ ነገር ነው። ምን መሰለሽ ባለፈው ቃል ጋር የሆነ የረሳሁት ዕቃ ነበር። አቤቷ ሂጄ እቃውን ስጭኝ የረሳሁት ዕቃ አለ ልውሰድ ስላት እንደሌላ ሆነችብኝ። ምንም ዕቃ የለም አለች እኮ ምንም ዕቃ የለም አለችኝ። እንደሌላ ሆነች፣ ተፈራገጠች። አትበጠብጧት። ምንድን ነው የምበጠብጠው? አትበጥብጡኝ ብላችሁ አንተ እኮ አትበጥብጡኝ፣ ህይወታችንን አትበጥብጡ። ላስታርቃችሁም ግን እኔንም እንደ በጥባጭ፣ እንደ አስገብዳቢ፣ እንደ ወንጀለኛ፣ ወንጀል ሰሪ አድርጋችሁ ነው ያያችሁኝ አይደል እንዴ? ታዲያ እኔ እኮ ልበጠብጥ አይደለም የሄድኩት። እኔ የረሳሁት ዕቃ ነበር። ያንን ዕቃ ስጭኝ ነው ያልኩት እንጂ እኔ ልደበድባት ወይ ልበጠብጣት አይደለም የሄድኩት። እንዴ አሰበስብም እንዴ ቃህን በየቦታው በቃ ረሳው። አቤቴ ስገባ የሆነ ትዝ ነገር አለኝና የሆነ ሰው በቃ ያ ዕቃ የጣልኩት እሷ ጋር ይሆናል ብዬ ትዝ ሲለኝ በቃ ሄድኩኝ። የለም እሷ ጋር አለ። ለምንድን ነው የሌለው? የለም የትም የጣልክበትን እሷ ቤት ታመጣናለች። ምን ማለት ነው? እና ታዲያ የት ታመጣዋለች እህቴ? እንዴ የመጣችሁ ማንም የላትም ብላችሁ እኮ ልትደነፉባት አይገባም። እንዴ ምን ስለሆናችሁ ነው እናንተ? ወንድ ብትሆንም እኮ ለጌታም ጌታ አለው። እኛ እኮ ሁሉንም በትትና እንለፈው ብለን ነው እንጂ ምን ስለሆንክ ነው ሄደህ ስትደነፋ አይቼዋለሁ። ቆይ አለምዬ በእናትሽ ረጋ በይ እንዴ ተረጋግተሽ አውሪኝ እንጂ እንዴ እኔ እኮ ልደበድባት አይደለም የሄድኩት። ያንተ ጉዳይ ስለሆነ ያንተ ጉዳይ ላይ ሲሆን ረጋ በይ አልክ። በባለፈው ግን ረጋ ብዬ ሳወራ እንዴ ነበር የሚያረግ እሱ ሌላ ሌላ ችግር የለውም። እኔ ግን ይኸውልሽ ይሄ የህይወት ጉዳይ ስለሆነ በጣም አስቸጋሪ ነገር ነው እና ያስፈልገኛል። ይሄ ጣልኩት ዕቃ እንደ ፋይል ነገር ነው
ምክንያቱም ከጠፋ ደግሞ እኔ ነኝ የምጎዳው እንጂ እሷ አይደለች። እና እሷ ቤት ነው ያንን እቃ የጣልኩት እኔ እንድትሰጠኝ ነው እንጂ እኔ እኮ ወይ ልደበድባት ወይ ሌላ ነገር ልፈጥር አይደለም ይሁን። አይ እናንተ ቢቻላችሁ ትደበድቧታላችሁ እኮ። ኖ እኔ አላደርጉም። አዳምጠኝ። ያንን ቪዲዮ አይቼ ጠይቄያታለሁ። የምን እቃ ጥሎ ነው የመጣው? ምን ቀርቶት ነው ደግሞ እዚህ በር ላይ የሚደርሰው ብዬ ስጠይቃት እኔ አለምዬ አየሁት ምንም እቃ እዚህ ቤት ውስጥ አልጣለም፣ ጣለበት ይፈልግ ነው ያለችው። ለምን እኔ ያስቀመጥኩት ነገር እኮ ነው እንዴ? እኔ ስፈልግ እኮ ነው እንደሌላ የሆነችብኝ። እና ለምን ታገኘው ታዲያ? ይዘኸው አልሄድክም እንዴ? ልፈልገው እንዴ? እንደዛ ስታንገላታኝ በቃ የምንም እቃ የለም ብላ ቁጥራቅታ እኮ አላወራችኝም። እንዳልፈልግ እኮ ነው ያደረገች። እና አሁን እኔ እዚህ ጋር የፈለኩሽ አንቺ እኔ ልልክሽ ነው እንድታሰጪ ነው እቃውን። እኔ ያገባኛል። ለምን አለም ይሄማ መሆን የለበትም። እኔ በሰው ህይወት አልገባም። ለምን ይሄ እኮ ያ ሌላ በሰው ህይወት እንዳትገቢ ተብያለሁ። በሰው ህይወት እኔ አልገባም። ይኸውልሽ አለምጂ እኔ ያ እቃ ያስፈልገኛል። የህይወቴ ጉዳይ ነው ያ። እና ለምን መሰለሽ ያ እቃ እኔ በጣም ነው የሚያስፈልገኝ፣ ለህይወቴ በጣም የሚያስፈልገኝ ነገር ነው እና የሚያመሰቃቅለው ነገር ነው። እና ያንን እቃ አንቺ ደግሞ የላኩሽ እንድታሰጪኝ። ወንድሜ እየገባህ አይደለም እንዴ? ያልቅበት ጠይቂያት የለም ብላኛለች። የምን እቃ ነው የጣለው ብዬ ጠየቅኳት ቪዲዮውን እንዳየሁት። ከዛ በኋላ ስጠይቃት ያንን እቃ ነው የሚፈልገው የለም እኔ ጋር አለችኝ። ላንቺ እንደዛማ አትልሽ ነው ወይ ደብቃው ነው እንጂ ያለ ምክንያት አይደለም እንደዛ የምትልሽ። እኔ አብሬያችሁ አልኖርኩ። እኔ አብሬያችሁ እኮ በእናትሽ አለም እኔ አንቺን ልለምንሽ አለም በእውነት እንዳትለምነኝ በእናትሽ አለም እኔ ህይወቴን ሁሉ የሚያስቃቅል ነገር ነው ይሄ ነገር። ይሄ ዶክመንት ጠፋ ማለት የኔ ህይወቴም ጠፋ ማለት ነው። ሁሉ ነገሬ ነው የሚበታተነው። ሻይ ልዘዝልህ? እኔ አልፈልግም። እኔ እቃዬ ነው የሚያሳስበኝ እንጂ እኔ ያንቺ ሻይ አይደለም። ለግብዣሽ አመሰግናለሁ። ልንገርህ ወንድሜ ብዙ አመት ኖረናል፣ በፍቅር ኖረናል፣ በፍቅር ተረምደናል። ያንን ጠይቂያት የለም ብላኛለች። ከዚህ በኋላ ደግሞ የሚያገባኝ ነገር የለም። እኔ በምጠይቅ ጠይቃት እኔ አያገባኝም። ከማንም መሀል አልገባም ከዚህ በኋላ። ማንም ሰው እኔ ስልክ ላይ እንዳይደውል ከዚህ በኋላ አይገባኝም። ለምን አገባኝ? ምን ማለት ነው? እኔ እጄ መፍትሄ አጣው በራሴ እጄ። እኔ እኮ እዚህ ጋር አንቺን እኮ የላኩሽ እኔ በአንቺ በኩል ይሳካል ብዬ ነው። እኔ እኮ ስንት ነገር ተብያለሁ፣ በስንት ነገር ተደብድቤያለሁ፣ በስንት ቃላት ተደብድቤያለሁ። ሚስት ሳትቀር መጥታ ነው እኔም በቃላት ያዋረደች፣ በጥፊ ሁሉ እስከ መምታት የደረሰችው። ደግሞ ዛሬም እኔ ጋር ትሽለጠለጣላችሁ ትመጣላችሁ። በቃ ያ ያለፈ ነገር እኮ ነው። እናንተ ለምን ባለፈ ነገር ጋር ይረሳ ይተወጋ ይረሳ። ለኔ ደግሞ ይሄ ነገር በጣም ለህይወት ያስፈልጋጊ ነገር ነው። እንደምትፈልግ ፈልግ፣ ወይ ደግሞ የጣልክበትን ቦታ ፈልግ። እኔ እሷ ቤት ነው የጣልኩት፣ ሌላ ቦታ የትም አልጣልኩም። አለበለዚያ ደግሞ ሂድ በድምጽ ማጉሊያ ፈልገው፣ የጣልክበትን ልብህን ጠይቀው። ወይ ልጅቷ ራሷ ደብቃለህ ይሆናል እኔን እህት ደበቀች የምትለው። እኔ እሷ ቤት ነው የጣልኩት፣ እዛ ቃል ጋር ነው የጣልኩት። እንዴ በፍቅር ታውቀህ እዛ ነው ያስቀመጥኩት። አታውቅም? የለም እሷ ቤት አይተነዋል፣ ፈልገነዋል አለ። ለምንድን ነው የለም እኔ ነኝ የማውቀው። አንተ ሄደህ ፈልገው የለም። እኔ በአንቺ በኩል ከሄድሽ እኔ ይሳካል ብዬ ነው። እኔ ብቻዬን እዛ ጋር የከለከለችኝ ደግሞ በጎን አንቺ ከላክ ያውም ራርታ ወይ አዝና ትሰጠኛለች ብዬ ነው። የለም ምንድነው ብዬ ጠይቄ ያስፈልገነዋል። የለም አንተ የፈለግከው እየጣልክበትን ፈልግ። የትም ነው የጣልከው? ምን ነው ሻውን አስደፍቶኝ ነበረ። የለም ብያለሁ። እነዚህ ቀልበቢሶች ቀልቤን አሳጡኝ። አሁንስ ምን ነው ስልኬ ላይ ማስደፋኝ? ምን ነው እኔ ነው መልስሽ? በቃ አለ። አዎ የለም በቃ አያገባኝም። አንተ ግን እንዳትደርሱ። እንደውም ስልክን ያነሳሁት ፈራ እግዚአብሔር በውስጤ ስላለ ነው። እኔ ማንንም ከዚህ በኋላ ማግኘት አልፈልግም። ይሄ ነው በቃ መልስሽ? በቃ ያሳለፍነው ነገር ሁሉ በቃ ተረሳ አይደል? እኔ እኮ በብዙ ነገር እየነገርኩ ነው። ቃላቶችን እንድደጋግም አታርገኝ። እኔ እኮ ደብድባችሁኛል በቃላት። እኔን እኮ አሰቃይታችሁኛል። እኔ ግን ይሁን ብዬ ነው ሁሉንም ያለፍኩት። በቃ ያለፈው አልፏል። በቃ አለምጂ በእናትሽ እኔ ያ ቃል ለህይወት ያስፈልጋጊ ነው። በእናትሽ እንደምንም ብለሽ አባብለሻት ወይ እንትን ብለሻት በእናትሽ ፈልጌዋለሁ። የለም ተወኝ በቃ በእናትሽ አለም። እኔ ህይወቴን የሚያመሰቃቅል ነገር ነው። ልትወኝ ትችላለህ። ልቀቀኝ። ሻይ ልጠጣ በእናትሽ አለምጂ አሁን ዛሬውን ቃል ግቢልኝ። እኔ ቃይን ትስጠኝ፣ አለበለዚያ እኔ ሁሉ ነገሬ ነው የሚበለሻሸው። ልቀቀኝ። እሺ እኮ ቃል ግቢልኛ።
በእናትሽ እኔ ከስንት ኪሎ ሜትር መጥቼ ዛሬ እዚህ ጋር ቀጠሬሽ እንትን ስልሽ ጠጪ፣ እሱ ችግር የለም እኮ እኔ ቀይና አሰጭኛል። በእናትሽ እኔ እኮ እሷን ልደበድባት አይደለም። ካሜራማን እባክህን ቆይ አጥፋው አንድ ጊዜ